በጣም የምወደው የፓስታ አይነት ፓስታ ፕሪማ ነው። በጣም የሚገርማችሁ አይቦካም፣ አይያያዝም። ይሄ ማስታወቂያ አይደለም፣ ነገር ግን በጣም ስለምወደው ነው ፓስታውን። ለዚህ በዚህ አይነት መልኩ ውሃ በርከት አድርገን እንቀቅለዋለን። ጨው ባለው ውሃ ነው ፓስታ መቀቀል ያለበት። ከዛ ከ8 እስከ 10 ደቂቃ ነው ፓስታ ፕሪማ የሚፈጅበት ለመብሰል። በጣም ቆንጆ የሆነ ፓስታ አይነት ነው። አይቦካም፣ አይያያዝም። ለዚህ በዚህ አይነት መልኩ እናበስለዋለን ቆንጆ አድርገን። ከዛ ፓስታን የሚያጣፍጠው ሶሱ ነው። ለዚህ በዚህ አይነት መልኩ ሽንኩርታችንን በደንብ ካበሰልን በኋላ ቲማቲም ፈጭተን እንጨምራለን። ከዛ አሳችንን እንደዚህ አድርገን እንጠብሳለን። አሳ በፓስታ በጣም ነው የሚጣፍጠው። ቅመማ ቅመም፣ በርበሬ፣ ቆንዶ በርበሬና የጥብስ ቅጠል ፈጭተን ማድረግ እንችላለን። ከዛ መጨረሻ ላይ ስልሱን በደንብ ካበሰልን በኋላ የጠበስነውን አሳ እንጨምርበታለን። በጣም ቆንጆ ቴስት ነው ያለው። ፓስታችን አልተያያዘም። ከዛ በዚህ አይነት መልኩ አዘጋጅተን ቆንጆ ቴስት ያለው ፓስታ ማዘጋጀት እንችላለን።